እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ወአነ እምየጡ ነፍስየ ቤዛ ባግዕየ ከመ ካዕበ አንሣ። ዳግመኛ አነሳት ዘንድ ነፍሴን የበጎቼ ቤዛ አድርጌ እሰጣለሁ። ዮሐንስ ወንጌል ምዕራፍ 10 ቁጥር 17። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ በሰብአዊ ክዋኔው ሰው ቢሆንም በመለኮታዊ ክዋኔው የአብና የመንፈስ ቅዱስ ቃል ወይም ወልደ እግዚአብሔር ነው። በመሆኑም በሰብአዊ ክዋኔው ሟች ሲሆን በመለኮታዊ ክዋኔው ተነሽና አንሺ ነው። ከዚህ አንጻር ስግው ቃል ሁለቱንም ተግባራት በአንድ አካልና ክዋኔ የመፈጸም ስልጣን አለው። ይህም በመሆኑ ራሴን የማኖርና የማንሳት ስልጣን አለኝ በማለት እውነታውንና ምንነቱን አሳየ። ጌታችን ይህንን አስመልክቶ ከመሞቱና ከመነሳቱ በፊት ለቅዱሳን ሐዋርያት በተደጋጋሚ አስረድቷል። ስለሆነም የጌታችን ሞትና ትንሣኤ ድንገተኛ እና የግድ ሳይሆን ታውቆ ያደረ የውድ እንደሆነ ከዚህ እውነታ እንረዳለን። ጌታችን ይህንን ተግባር በውድ ፈቃዱ የፈጸመው በእግዚአብሔር አሰራር ከዚህ ውጪ የዓለም ድህነት የሚከናወንበት እድል ስለሌለ ነው። በእግዚአብሔር አሰራር ኃጢአትና በደል የሚሰረዘው በቤዛዊ መስዋዕት ብቻ እንደሆነ ከብሉይ ኪዳን ጀምሮ በነበረው የቤዛዊ መስዋዕት አቀራረብ የታወቀ ነው። በመሆኑ የሰው ምልአተ ኃጢአት ሙሉ በሙሉ ሰውረው ሰውን ከሞት ቅጣት ነፃ ለማውጣት ብቃት ያለው ቤዛዊ መስዋዕት ወደ እግዚአብሔር መቅረብ ነበረበት። ይሁን እንጂ